እሺ ዛሬ ሰበር ዜና ነው የምነግራችሁ። ለሶማሌላንድ ያው ከዚህ በፊት ኢትዮጵያ እውቅና ሰጣለሁ ስትል በየቅርብ ጊዜ ትዝታችን ነው። ዛሬ ግን የእስራኤል ለሶማሌላንድ የሀገርነት እውቅና ሰጥታለች። በጣም ሰበር ዜና ነው። የቀይ ባህር ቀጠናና አጠቃላይ የሜዲትራኒያን ባህር ቀጠና ያለው ውጥረት ግለት ጨምሯል። ከፍተኛ የሆነ የጂኦፖለቲክስ ፍትጊያ እየታየ ነው ያለው። ለሀገራችንም ከፍተኛ የሆነ ችግር ውስጥ የሚያስገባ የአሰላለፍ ድብልቅልቁን ያወጣ ሁኔታ እየታየ ነው ያለው። ለዛሬው ሰበር ዜናችን ያው የሶማሌላንድ በእስራኤል እውቅና ተሰጣለች። 4 ሀገሮች ደግሞ የሶማሌላንድ እውቅና ግብጽ፣ ቱርክና የሶማሌ ወይም ቀድሾ ሶማሌ ተቃውመዋል። ትክክል አይደለም የሚል ተቃውሞ አላቸው። ያም ሆነ ጉልበት ካለ ትከበራለህ። እስራኤል ያው ካለ አሜሪካ ትዕዛዝ ይሄን አታደርግም። ስለዚህ በቀጣይ ሁኔታውንና ፍጥጫውን እናያለን። ሰብስክራይብ አድርጉ። ሚዲያችንን ኮሜንት ሼር በማድረግ አበረታቱ። አመሰግናለሁ።